ሰላም የቻናሌ ቤተሰቦች፣ አሁ ኢኳል አካዳሚ አማረኛና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። በኢሞ፣ በዋትስአፕ፣ በቴሌግራም እዚህ ላይ ባስቀመጥንላችሁ ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። በባለፈው ክላሳችን ፊደላትን እንዴት እንደምናነብ አይተናል። በዛሬው ደግሞ ፊደላትን በማንበብ እንዴት ቃላት እንደምንመሰርት እናያለን። ቪዲዮውን እስከ መጨረሻው ይዩት። ይቺ ሀ፣ ሀ፣ ሁ፣ ሁ፣ ሂ፣ ሂ፣ ሃ፣ ሃ፣ ሄ፣ ሄ፣ ህ፣ ህ፣ ሆ፣ ሆ፣ ለ፣ ለ፣ ሉ፣ ሉ፣ ሊ፣ ሊ፣ ላ፣ ላ፣ ሌ፣ ሌ፣ ል፣ ል፣ ሎ፣ ሎ፣ ሀ፣ ሀ፣ ሁ፣ ሁ፣ ሂ፣ ሂ፣ ሃ፣ ሃ፣ ሄ፣ ሄ፣ ህ፣ ህ፣ ሆ፣ ሆ፣ መ፣ መ፣ ሙ፣ ሙ፣ ሚ፣ ሚ፣ ማ፣ ማ፣ ሜ፣ ሜ፣ ም፣ ም፣ ሞ፣ ሞ፣ ሰ፣ ሰ፣ ሱ፣ ሱ፣ ሲ፣ ሲ፣ ሳ፣ ሳ፣ ሴ፣ ሴ፣ ስ፣ ስ፣ ሶ፣ ሶ። እንግዲህ በባለፈው እንዳየናቸው የሁለተኛ ላይ ያሉ ፊደላት ከጎን ከጎናቸው ቅጥል አላቸው። ሶስተኛ ያሉ ፊደላት ከእግራቸው ላይ ነው ቅጥሉ እንደምታያቸው። አራተኛ ላይ ያሉ ደግሞ ባለ ሁለት እግር እና ባለ ሶስት እግር ከሆኑ እግር አጣራ ነው የሚሆኑ። አምስተኛ ላይ ያሉ ፊደላት እንደምታያቸው ሁሎችም ቀለበት አላቸው። ስድስተኛ ላይ ደግሞ ወይም ሳድስ ፊደል በመባል የሚታወቁት የተለያየ ቅርጽ ነው ያላቸው ጠወርዋራ። ሰባተኛ ላይ ያሉ ፊደላት ባለ ሁለት እግር እና ባለ ሶስት እግር ከሆኑ የመጨረሻ እግራቸው ያጠራል። ባለ አንድ እግር የሚባሉት ፊደል ወይም ቅርጽ አልባ የሚባሉ ፊደላት ከሆኑ ግን የተለየ ነው የሚኖራቸው። እንዴት ነው ቅርጽ አልባ፣ ባለ አንድ እግር፣ ባለ ሁለት እግር የሚሉትን ለመለየት ከዚህ ጋር መጀመሪያ ላይ ስታዩቸው ወደ ታች የወረደ እግር በሁለት እግራቸው ቆሙ ባለ ሁለት እግር፣ በሶስት እግራቸው ቆሙ ባለ ሶስት እግር። እንደምታያቸው ይቺ ባለ ሁለት እግር ናት፣ ይቺ ባለ ሶስት እግር። ይቺ ሀ፣ መና ሰ ደግሞ ወደ ታች የወረደ እግር ስለላቸው ቅርጽ አልባ ይባላሉ። እነዚህን እንግዲህ በማጋጠም እንዴት ቃላትን መሰርታለን ወይም እናነባለን የሚለውን እንይ። ለምሳሌ እዚህ ጋር ሁለተኛ ላይ ያለች ፊደል ሙ ትባላለች። ሙ። ከዛ ይችኛዋን ደግሞ ሁለተኛ ላይ ያለችዋን ስንወስድ ሉ። ከዛ መጀመሪያ ላይ ሙ ሉ ብለን እናነባለን። ሙ እንደምታዩት ሁለተኛ ላይ ናት። ሉ ሁለተኛ ላይ፣ አንድ ላይ ሙሉ ሙሉ እንላለን። ሌላ ደግሞ ሶስተኛ ላይ ያለችዋ የመቤት ማን ትባላለች? ሚ ሚ። ሁለቶችን በአንድ ላይ ስናደርጋቸው ሚ ሚ ሚሚ ብለን እናነባለን። ሚሚ። ከዛ ደግሞ ሁለተኛ ላይ የሀ ቤት ሀ ሁ እንላለን። ሀ ሁ። ከዛ ሁን እንወስዳለን። ከዛ ይችን ደግሞ ሉ አንድ ላይ ስናደርጋቸው ሁሉ ሁሉ ሚል እዚህ ጋር ሁሉ ሁሉ ብለን እናነባለን ማለት ነው። ሌላ የሰ ቤት ደግሞ አራተኛ ላይ ያለችው ፊደል ሰ፣ ሱ፣ ሲ፣ ሳ። ሳ ይኸው ሳ ይቻትን እኔ። ከዛ መ መ መጀመሪያ ላይ ሳ መ ሳ መ ብለን እናነባለን። ከዛ የመቤት ስድስተኛ ፊደል ምን ስንወስድ ም። ከዛ ይችን ሳ እዚህ ጋር ያየናትን እናመጣና እዚህ ላይ ስናደርጋት ምሳ ምሳ ብለን እናነባለን ማለት ነው። ለም ለም ለ ይቻትን እኔ። ከዛ ም ስናደርግ ለም ለም ብለን እናነባለን። ሞ ሞ ማለት የመቤት የመጨረሻዋ ፊደል ሞ።
ከዛ ላ ስንወስድ ሞላ ሞላ ብለን እናነባለን። ወደዚህ ስንመጣ ደግሞ ማ ማለት አ የሚል ድምፅ ስላለው የመቤት አራተኛ ፊደል ማለት ነው። ሳ የሚል ማሳ ብለን እናነባለን። ሁለቶችም አራተኛ ፊደል ናቸው። ማሳ ያው እዚህ ጋር ማሳ። እቺ ደግሞ ስ ማለት ስድስተኛ ፊደል የሰቤት ማለት ነው። ም ማለት የመቤት ስድስተኛ ፊደል አንድ ላይ እዚህ ጋር ብለን እናነባለን። ላመ የለቤት አራተኛ ፊደል ላ ከዛ መ የመጀመሪያ ፊደል ነው። ላመ ሱስ የሰቤት ሁለተኛ ፊደል እና ስድስተኛ ፊደል አያችሁ ሱስ ብለን እናነባለን። የለቤት የመጨረሻው ሎ ማለት የለቤት የመጨረሻው ነው። ሚ ማለት የመቤት ሶስተኛው ፊደል ማለት ነው። ሎሚ ብለን እናነባለን። ሎሚ። ሌላ ማማ ብለን ማን ሁለት ጊዜ አድርገን ስንጠራት ማማ ብለን እናነባለን። ሌላኛዋ ደግሞ ማሙ የመቤት አራተኛዋና ሁለተኛዋ ማለት ነው። ማሙ እያችሁ ማሙ በጣም ቀላል ነው። እሺ ማሙ ብለን እናነባለን። ይችን እንደምታዩት ረ ሩ ሪ ራ ሬ ሮ ሰ ሱ ሲ ሳ ሴ ሶ ሸ ሹ ሺ ሻ ሼ ሾ ቀ ቁ ቂ ቃ ቄ ቅ ቆ ቡ ቢ ባ ቤ ቦ እንግዲህ ቅድም እንደነገርኳቸው የመጀመሪያ ፊደላት እንደምታያቸው ቅርጽ የላቸውም። አሁን ባለ ሁለት እግርና ባለ አንድ እግር ወይም ባለ ሶስት እግር ቅርጽ አልባ የሚባሉ ፊደል ይቺ ቅርጽ አልባ ነው የምትባል። ይቺ ባለ ሁለት፣ ይቺም ባለ ሁለት፣ ይቺም ባለ ሁለት ናቸው። ከዚህ ውስጥ ባለ አንድ እግር ቀ ትባላለች። በሸና ሰ ባለ ሁለት እግር ናቸው። ባለ ሁለት እግር እንደምታያቸው በሁለት እግራቸው ይቆሙ፣ ባለ አንድ እግር በአንድ እግሯ ይቆማቸው ማለት ነው። ሌላ ሁለተኛ ላይ ስታዩ እንግዲህ ከጎን ከጎናቸው ቅጥል አላቸው። ቅርጽ አልባዎች ግን የተለየ ቅርጽ ሊኖራቸው ይችላል። እንደምታዩት በታች ጋር ነው። እነዚህ ግን ከጎን ከጎናቸው ሁሎችም አላቸው። ሶስተኛ ፊደላት ባለ ሁለት እግርና ባለ አንድ እግር ከሆኑ ከጎን ከጎናቸው ታች ዳር ከእግራቸው ላይ እግረ ሸፋፋ ይሆናሉ። አራተኛ ላይ ያሉ ፊደላት እግረ አጣራ የመጀመሪያ እግራቸው ነው የሚያጠር። ልብ ማለት ያለባችሁ የመጀመሪያ እግራቸው ነው የሚያጠር ባለ ሁለት እግር ከሆኑ። ባለ አንድ እግር ከሆኑ ግን ወደ ግራ የመጣመም እድል አላቸው። አምስተኛ ላይ እንደምታያቸው ባለ አንድ እግርም ሆኑ ባለ ሁለት እግር ቅርጽ አልባም ሆኑ ያላቸው ቀለበት ነው ማለት ነው። ስድስተኛ ላይ የተለያየ ቅርጽ ነው ያላቸው፣ ወጥ የሆነ ቅርጽ የላቸውም። ሰባተኛ ላይ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጥራል። ባለ አንድ ቅድም ላይ አራተኛ ላይ ያሉ ፊደላት የመጀመሪያ እግራቸው ነበር የሚያጠራው። አሁን ደግሞ መጨረሻ ላይ ያሉ ፊደላት መጨረሻ እግራቸው ያጥራል ማለት ነው።
እነዚህን በማጋጠም እንግዲህ እንዴት ቃላት እንደምንመሰርትና እንደምናነብ እናያለን። ይቺ ቁ ማለት ይቻት። ከዛ ስ እዚህ ጋር አለች። አንድ ላይ ስናደርጋቸው ቁስ ብለን እናነባለን። ቁስ። ከዛ ይቺ ሱ ማለት እንግዲህ ይቺ ናት። ሪ ማለት ይቺ ናት። ሱሪ ብለን እናነባለን። ቀረ ቀ ይቻት፣ ረ ይቻት፣ ቀረ። ቀባ ይቻት፣ ባ ይቻት፣ አንድ ላይ ቀባ። ቆቅ እያችሁ ቆቅ። በር። ሺቦ ሺ ይቻት፣ ቦ ይቻት፣ ሺቦ። በሬ የመጀመሪያ ፊደል፣ ሬ አምስተኛ ፊደል፣ ሬ በሬ። ቁራ ሁለተኛ ፊደል ከጎኗ ቅጠል ያላት፣ ራ አራተኛ ፊደል፣ አ ሚል ድምፅ አላት። ቢሮ ማለት ይች ናት። ሮ ማለት የመጨረሻ ፊደል፣ የረቤት የመጨረሻ፣ ቢሮ። ቅቤ ይች ናት። ቤ ይቻት፣ ቅቤ። ቡሺ ቡ ይቻት፣ ሺ ይቻት፣ አንድ ላይ ቡሽ። ቄስ ማለት ይቻት፣ ስ ማለት ይቻት፣ አንድ ላይ ስናነባቸው ቄስ። ሌላኛና የመጨረሻ ደግሞ ሻ ማለት እንግዲህ አራተኛ ፊደል፣ ሺ ማለት ስድስተኛ ፊደል ናት። አንድ ላይ ሻሺ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በቀጣይ ይዤላችሁ የመጣን ቪዲዮ በዚህ ብሰራልን የምትሉትን ኮሜንት ላይ አስቀምጡልኝ። መልካም ጊዜ